ሚፓስ አፕዴት ተደረገ። ባለፈው ሳምንት ስለ ሚፓስ የሰራሁትን ቪዲዮ ሬጂስተር ለማድረግ እየሰራልን አይደለም የሚለውን ጥያቄ በኮሜንት ላይ አስቀምጣችሁ ነበር። ስለዚህ የሁላችሁም ጥያቄ መልስ የሚሆን ቪዲዮ ሰርቼላችኋለሁ። ስለዚህ ክቡራን የዩቲዩብ ቻናል ቤተሰቦች የዛሬ ቪዲዮአችን እንዴት አድርጋችሁ ሬጂስተር እንደምታደርጉ ማሳያችሁ ይሆናል። ቪዲዮውን ያለማቋረጥ ተመልከቱት ማለት ነው። ስለዚህ ቪዲዮውን ላይክ በማድረግ እኔን ሰፖርት ማድረግ አትርሱ። ለዚህ ቻናል አዲስ ለሆናችሁ ሰብስክራይብ አድርጉ። እንደዚህ አይነት ጠቃሚ የሆኑ ገንዘብ ነክ ትምህርቶች እንዲደርሳችሁ የደወል ምልክቷን ነክታችሁ ኦል አድርጉት። ሊንኩን ዲስክሪፕሽን ወይም ደግሞ ቴሌግራም አስቀምጬላችኋለሁ፣ ነክታችሁ ግቡ። አሁን ቀጥታ ወደ ቪዲዮ። መጀመሪያ ክሊክ ቱ ኢንተር ትነካላችሁ። ከዛ ጌት ቱ ስታርት አካውንት ከዚህ በፊት የላችሁም። ስለዚህ ሳይን አፕ ነው የምትለዋን አንድ ጊዜ ትጫኑታላችሁ። ያንንም በምታረጉበት ሰዓት ላይ በኢሜል ወይም ደግሞ በሞባይል ነምበር የሚለውን ትጫኑታላችሁ። ይህንንም እንዳረጋችሁ ይህ ኢንተርፌስ ይከፈትላችኋል። እዚህ ጋር የአብዛኞቻችሁ ጥያቄ ኢሜል ነው። ኢሜል የምትጠቀሙበትን ስልካችሁ ላይ ያለውን ታስገባላችሁ። በትክክል ምንም አይነት ነገር አለመሳሳታችሁን እርግጠኛ መሆን አለባችሁ። ከዛ .com ብላችሁ ኮድ የምትለዋን ትጫኑታላችሁ። ቶሎ ላይ ገባላችሁ ይችላል። በ30 ደቂቃ ውስጥ አካባቢ ብቻ ይገባላችኋል። ትንሽ ይቆያል። ልክ እንደገባላችሁ ይሄ ፐዝል ሲመጣላችሁ ቦታው ላይ ካስገባችሁት በኋላ ኮዱንም ኢሜላችሁ ላይ ሄዳችሁ ቼክ ታደርጉታላችሁ። ልክ እንደገባላችሁ እዚህ ፕሊስ ኢንተር ቬሪፊኬሽን ኮድ የሚለው ቦታ ላይ ኮዱን ማስገባት ይኖርባችኋል ማለት ነው። ያንንም ኮዱን ከመጣላችሁ በኋላ ሴት ሎጊን ፓስወርድ የሚለውን ደጋግማችሁ ታስገባላችሁ። ኢንቪቴሽን ኮድ ደግሞ ቴሌግራም ቻናል ላይ ያለላችሁ ኦር ደግሞ እዚሁ ላይ ያስቀምጥላችኋለሁ። ይሄንን ኮድን ተጠቅማችሁ ኢንቪቴሽን ኮድ ቦታ ላይ ያስገብታችሁ ማለት ነው። ከዛ ኮዱን እንደምትመለከቱት መጥቶልኝ አስገብቻለሁ። ከዛ ይሄንን ካደረጋችሁ በኋላ ሳይን አፕ ነው የምትለዋን ትጫኑታላችሁ። ይሄን እንዳደረጋችሁ ወደዚህ ወስዳችኋል። አይ ዶንት ሃቭ ሜታ አርዝ ዋሌት ከዚህ በፊት የለኝም የሚል ማለት ነው። ይሄ ደግሞ ሎጊን ኦር ደግሞ ስትሸጡና የምትጠቀሙበት ፓስወርድ ነው። ሁለቴ ደጋግማችሁ ካስገባችሁ በኋላ ኮምፕሊት ትላላችሁ። እዚህ ጋር በደንብ መመልከት አለባችሁ። ይሄ ባዮሜትሪክ ወርዶችን በስነ ስርዓት ማስቀመጥ ይኖርባችኋል። እዚህ ጋር ኮፒ ብላችሁ የሆነ ቴሌግራም ሴቭድ ውስጥ ኦር ደግሞ በሌላ ስልክ ፎቶ አንስታችሁ ብታስቀምጡ ታሪፍ ነው። ይሄንን ካያችሁ በኋላ ከታች አይ ሃቭ ባክአፕ ሚሞኒክ ፍሬዝ የሚለውን ቼክ ቦክሷን ክሊክ ታረጓታላችሁ። ከታች የምትመለከቷትን አራት ማዕዘኗን ማለት ነው። ያ የምታረጉበት ምንድነው ባክአፕ ኮምፕሊት የምትሉት ይበራላችኋል ማለት ነው። ያንን ፎቶ አንሱት ባልኩት መሰረት እዚህ ጋር በስቴፕ ታስገባላችሁ። እያንዳንዱ ወርድ አልፋቤቱ ማለት ቅደም ተከተሉ ሳትሳሳቱ ማለት ነው። ከዛ ኮንፈርም ትሉታላችሁ። ትንሽ ሎድ ያደርግና ቢያንስ 30 ሰከንድ ማለት ነው። ከዛ የዋሊታችሁን ስም አስገቡ ነው የሚላችሁ። እዚህ ጋር ካስገባችሁ በኋላ በሳካ ሁኔታ ከፍቶላችኋል። በፊት ላይ መጀመሪያ ላይ የሚመጣላችሁ ናሽናል አይዲያችሁን ኦር ደግሞ ፓስፖርታችሁን እንድታስገቡ ነው። ነገር ግን በአሁኑ አፕዴት ቅድሚያ የሚመጣላችሁ ምንድነው ፌስ እንድታስገቡ ነው። ኦኬ እዚህ ጋር እያደረኩት ያለው ነገር ምንድነው ፓስኪ ነው። ፓስኪ የስልካችሁን አሻራ ሊሆን ይችላል፣ ፌስ ሊሆን ይችላል ማስገባት ትችላላችሁ። ይህንን እንግዲህ በትክክል ካስገባው በኋላ ፕሮሰስ ዊዝ የሚለውን በምጫንበት ሰዓት ላይ ፓስኪ በትክክል እዚህ አፕሊኬሽን ላይ አስገብቻለሁ ማለት ነው። ይሄንንም ካደረኩ በኋላ ክሌም ነው የምትለዋን በምጫንበት ሰዓት ላይ ቬሪፋይ ነው የምትለዋ የምትመጣው። እሷን ተጨኘ ከታች አይ ሃቭ ሪድ ኤንድ ፉሊ አንደርስቶድ ዘ ኮንቴንት ምናምን የሚለውን እሱን ቼክ ቦክሱን ከነካው በኋላ ፐርሚሽን እሰጠዋለሁ የካሜራ። ይሄንንም ካረኩ በኋላ ቀጥታ ቪዲዮ ይከፍታል። እዚህ ጋር እንግዲህ ወደ ካሜራው ቀስ እያላችሁ ተጠጉ ይላችኋል። አንገታችሁን ጭንቅላታችሁን ትንሽ አነቃንቁ ይላችኋል። ከዚህ በተጨማሪ ደግሞ አፋችሁን ክፈቱ ይላችኋል። ይሄን በምታረጉበት ሰዓት ላይ በሳካ ሁኔታ ፋሻል አውተንቲኬሽን ጨርሳችኋል ማለት ነው። ከዛችን ወደ ቦታው ላይ በትክክል ታስገባላችሁ። ይሄን እንዳደረጋችሁ ወደዚህ ታልፋላችሁ ማለት ነው። ይሄንን ካደረጋችሁ በኋላ ከ2 እስከ 3 ሰዓት ይፈጅባችኋል። ይሄ የፊቱን መጠናቀቁን ደግሞ ለማወቅ መጀመሪያ ሬጂስተር ያደርጋችሁበት ኢሜል ላይ ገባላችኋል። ኮምፕሊትድ ይላችኋል። ኦር ደግሞ እዚሁ አፕሊኬሽን ውስጥ ገብታችሁ ቼክ ማድረግ ትችላላችሁ ምን ላይ ደረሰ የሚለውን ማለት ነው። ልክ ኮምፕሊትድ እንዳለላችሁ ድጋሚ ወደ አፕሊኬሽናችሁ ገብታችሁ ማለት ነው የተለያዩ ፊቸሮች ክሎዝ ስለሆኑ ማለት ነው እዚህ ጋር ቬሪፋይ ለማድረግ ቅድሚያ አይዲ ያስገቡ ስለሚላችሁ ከዛ ቬሪፊኬሽኑ ካለቀ በኋላ በኤምኢአይዲ የምትለውን በምትጫኑበት ሰዓት ላይ ኬዋይሲ ቬሪፊኬሽን
አሁን ማስገባት ትችላላችሁ ማለት ነው። የሆነው መቼ ነው? ፌስ አውተንቲኬሽን ከጨረስኩ ከ2 ሰዓት ምናምን በኋላ ማለት ነው። ልክ ይሄን ከጨረሳችሁ በኋላ ወደዚህ ትገባላችሁ። ናሽናል አይዲ ካላችሁ ናሽናል አይዲያችሁን፣ ፓስፖርት ካላችሁ ፓስፖርታችሁን፣ ኢንተርናሽናል ድራይቪንግ ላይሰንስ ካላችሁ እሱን ተጠቅማችሁ ቬሪፋይ ማድረግ ትችላላችሁ። እዚህ ጋር ላስት ኔም አያታችሁን ስም ካስገባችሁ በኋላ ፈርስት ኔም ላይ ደግሞ የራሳችሁን ስም ታስገባላችሁ። ከታች ጀንደር የሚለው ጾታ ነው። ጾታውን ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት የሚለውን ከመረጣችሁ በኋላ እዚህ ጋር ናሽናል አይዲ ነው፣ ፓስፖርት ነው፣ ድራይቪንግ ላይሰንስ ነው የሚላችሁ። እንደነገርኳችሁ አብዛኞቻችሁ እጃችሁ ላይ የሚገኘው ናሽናል አይዲ ስለሆነ ናሽናል አይዲ መምረጥ ትችላላችሁ። ነገር ግን ፓስፖርትም ከሆነ እንደዛው ማለት ነው። ናሽናል አይዲን ከመረጣችሁ በኋላ አይዲ ነምበር ይላችኋል። ፊት ለፊት ላይ የምታገኙትን ቁጥርን ታስገባላችሁ ማለት ነው። ይህን ካደረጋችሁ በኋላ ቀጣይ ፕሮሰሱ ምንድነው? ፍሮንት ኦፍ አይዲ ካርድ ነው። መጀመሪያ የአይዲያችሁን የፊት ለፊቱን ፎቶ እዛው ላይቭ ነው የሚያነሳላችሁ። አራቱም ኮርነር በስነ ስርዓት እንደገባ አውቶማቲካሊ ካፕቸር ያደርግላችኋል። ባኩንም በትክክል አራቱንም ኮርነር በትክክል ማስገባት አለባችሁ። ቬሪፊኬሽን ፌል የሚላችሁ ይህንን ቦታ በስነ ስርዓት ስለማታልፉት ነው። ይህንን ቪዲዮ ከተመለከታችሁ እንግዲህ ፌል አይላችሁ ማለት ነው። በትክክል ምንም አይነት ብለር የሌለበት ጥላ የሌለበት በትክክል እንደዚህ ካደረጋችሁ በኋላ አውቶማቲካሊ ካፕቸር አድርጎላችሁ ከታች ኔክስት የምትለዋን ነው የምትጫኑት። ይህንን ካደረጋችሁ ቼክ አድርጋችሁ ማለት ነው ያስገባችሁትን አንዴ ቼክ አድርጋችሁ ኔክስት በምትሉበት ሰዓት ላይ አሁን ነው እንግዲህ 24 ሰዓት ጠብቁ የሚላችሁ። 24 ሰዓት ሊያስጠብቃችሁ የሚችለው በትክክል ኢንፎርሜሽን ካላስገባችሁ ነው። ግን በትክክል ካስገባችሁ አያስጠብቃችሁም ማለት ነው። በትክክል ቪዲዮውን መሰረት አድርጋችሁ ማለፍ ትችላላችሁ ማለት ነው። ከዚህ በኋላ የምታደርጉት ነገር ምንድነው? ኢሜይላችሁን ቼክ ማድረግ ነው። መጀመሪያ የተመዘገባችሁበት ማለት ነው። ጨርሳችኋል፣ አይዲ ቬሪፊኬሽን አልፋችኋል እስከሚላችሁ መጠበቅ አለባችሁ። ልክ ያንን ከጨረሳችሁ በኋላ ሰዎችን ኢንቫይት ስታደርጉ ይቆጥርላችኋል ማለት ነው። እንደምትመለከቱት የመጀመሪያው ቬሪፊኬሽን ስላለቀልኝ KYC ቬሪፊኬሽን አንደር ኮንፈርሜሽን የሚለው እየጠበቅኩ ነው ማለት ነው። እና ኢሜይላችሁን ቼክ አድርጋችሁ አይዲ ቬሪፊኬሽን አልፋችኋል በሚላችሁ ሰዓት ላይ ሁሉም ነገር ይከፈትላችኋል ማለት ነው። ዴሊ ቼክ ማድረግ ትችላላችሁ እና ደግሞ የመሳሰሉ የተለያዩ ነገሮች አሉ። እነሱን መጠቀም ትችላላችሁ ማለት ነው። እንደምትመለከቱት እንደዚህ ነው የሚላችሁ። ኮንግራቹሌሽን ይላችኋል። አይዲ ቬሪፊኬሽን አልፋችኋል የሚላችሁ። ከዛ እንደምትመለከቱት እዚህ ጋር ሚ አይዲ ካርድ የሚል ይሰጣችኋል ማለት ነው። እናንተም እንግዲህ ከዚህ በኋላ ዴሊ ቼክ አለ። ከዚህ በተጨማሪ ስቴክ አንድ ይደረግላችኋል። ይሄ ስቴክ የተደረገው የምትሸጡት አይደለም። እዚህ ጋር እንግዲህ ኢንቪቴሽን ኮድ የምትለዋል ለሰዎች እየላካችሁ እናንተ በአንድ ሰው ኢንቪቴሽን 0.1 ኤምኤሲ ማግኘት ትችላላችሁ። ወደ 95 ብር አካባቢ፣ በዩኤስዲቲ ደግሞ 0.5 ዶላር አካባቢ ማለት ነው። እዚህ ጋር እንግዲህ እየተመለከታችሁ ጥያቄ ካላችሁ መጠየቅ ትችላላችሁ። ይህንን ይመስላል። እሺ ውድ የቻናሌ ቤተሰቦች ቪዲዮውን ይህንን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። ያልገባችሁ ካለ አሁንም ኮሜንት ላይ ጻፉልኝ። የሰራችሁትን ኤምኤሲ እንዴት አድርጋችሁ ዊዝድሮ እንደምታደርጉ ቪዲዮ ሰርችላችኋለሁ። ገብታችሁ ተመልከቱ ማለት ነው። ቪዲዮ ላይክ በማድረግ እኔን ሰፖርት ማድረግ አትርሱ። ለዚህ ቻናል አዲስ ስለሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።